ሰላም ቤተሰብ፣ ይህ አባውት እርስ ወይም ጥንታዊ ምድር የተሰኘው ገጻችን ነው። እንኳን ወደ ገጻችን በሰላም መጡ። ዛሬ እስቲ ስለ ግሬት ፒራሚድ ኦፍ ጊዛ እናያለን። ፒራሚድ ስንል ወደ አእምሯችን አብዛኞቻችን የምትመጣው ሀገር ግብጽ ናት። ነገር ግን ከግብጽ በላይ እዚሁ ጎረቤታችን ሱዳን ብዙ ፒራሚዶች እንደሚገኙ ይነገራል። ዛሬ ግን ማየት የፈለግነው ስለ ጊዛ ፒራሚድ ነውና ወደዚያ እንሄዳለን። ይህ የፒራሚዶች ሁሉ አባት ከ4500 ዓመታት በፊት በአስደናቂ የኪነ ህንፃ ጥበብ የተገነባ እጅግ ድንቅና ግዙፍ ፒራሚድ ነው። ይህ የድንጋይ ካብ ሲሰራ ከ2 ሚሊዮን በላይ የድንጋይ ካብ ወይም ብሎኮችን ተጠቅሟል። አመናችሁም አላመናችሁም ይህ የድንጋይ ካብ ቁመቱ 146.6 ሜትር ነበረ። ታዲያ ይህ ሁሉ ሜትር እውነት ለመኖር አይመስልም ነበረ? ነገር ግን በአስደናቂ ሁኔታ የፈርዖኑ የመቃብር ስፍራ ነው። አስቡት፣ ለአንድ መቃብር የሁሉ የድንጋይ ካብ ከነቁመቱ። ይህ በጣም አስደናቂ የሰው ልጅ የእጅ ስራ ውጤት ነው። ነገር ግን ግብጾች ምን አስበው ነው ያስብላል። ለንጉሱ የሁሉ የድንጋይ ካብ ለዳግም ምጽአት እንዳይነሳ ይመስላል። ወይ ጉድ ነው መቼም። ይህ ህንፃ በጥንት ዘመን የአሁኑ ቡርጅ ካሊፋ በሉት። የሚደንቀው በምን ቴክኖሎጂ ገነቡት የሚለው ነው። 146.6 ሜትር ህንፃ ከ4500 ዓመታት በፊት። ይህ የኛም ጥያቄ እንቆቅልሽ የሆነ ነገር። ታዲያ ይህ ብቻ አይደለም የሚደንቀው። ይህን ድንቅ ስራ የገነባው አካል እስካሁን አከራካሪ ነው። የአርኪኦሎጂ ግኝቶች የሚያሳዩት በራሳቸው በግብፃውያን ሰራተኞች እንደተገነባ ነው። ነገር ግን ብዙ ታሪኮች የእስራኤል ልጆች በግብፅ ምድር በባርነት በነበሩበት ዘመን ገነቡት ብለው ያምናሉ። ሌሎች ደግሞ ከዚህ ዓለም ውጭ የሆነ ኃይል፣ ለምሳሌ ልክ እንደ ዩፎ ወይም ኤሊየንስ የሚባሉት እነሱም እጃቸው አለበት የሚሉም አይጠፉ። ብቻ በዚህም ሆነ በዚህ የዚህ ስልጣኔ እንቆቅልሽ እንደቀጠለ ነው። ይህ ፒራሚድ ጥናቶች እንደሚያሳዩት ከ10,000 እስከ 30,000 የሚደርሱ ሰዎች እንደተሳተፉበት ያሳያል። ነገር ግን ቀደም ሲል ከ100 ሺዎች ያላነሰ ሰዎች ተሳትፈውበታል ተብሎ ይገመት ነበር። እድሜ ለዘመናዊ ጥናት ሁሌ እንደተቃረነ ነው። የታባቱ ሲሰራ ነበረ። እሱን ልተውና ይህ ድንቅ ስራ በ20 ዓመታት ጊዜ ውስጥ ተጠናቆ አልቋል። ታዲያ በዚህ ሁሉ ሺህ ዓመታት ጊዜ ውስጥ ወይ ፍንክች ሳይል በግርማ ሞገሱ ተጀንኖ አለ ፒራሚድ ኦፍ ጊዛ። ታዲያ ከዘመናዊ ህንፃዎች አኳያ ስናየው ከ40 እስከ 50 እጥፍ ያለውን ህንፃ ነው የሚያክለው። ከ40 እስከ 50 ፎቅ ያለውን ህንፃ ያክላል ማለት ነው። እንደውም ከስቴት ኦፍ ሊበርቲ አወቃችሁት? ከሱ ሳይቀር ይበልጣል። ከኛ የንግድ ባንክ ህንፃ ይስተካከላል ማለት ነው። አስቡት፣ ከ4500 ዓመታት በፊት እንዳሁኑ ቴክኖሎጂ በሌለበት፣ እንዳሁኑ የሰው ኃይል የተማረ በሌለበት በሚሊዮን የሚቆጠሩ የድንጋይ ብሎኮችን አስተሳስሮ የተሰራ ድንቅ ስልጣኔ። እንግዲህ ይህ ፒራሚድ ስፋቱ ከ7 እግር ኳስ ሜዳዎች የሚያክል ግዙፍ ግንባታ ነው። ድንቅ ጥበብ ነው። የሰው ልጅ ጭንቅላት የሚደነቅ ስጦታ። እነዚህን የድንጋይ ካቦች አንድ በአንድ ብንደረድራቸው ከ2760 ኪሎ ሜትር በላይ ይወጣቸዋል። በቃ
ግማሹን የኢትዮጵያን ክፍል በዚህ ነበር ማጠር። ነገር ግን ይህ አንዱ ፒራሚድ ነው። በግብጽ ከ100 ያላነሱ ፒራሚዶች አሉ። እንግዲህ ያስቡት ምን ያህል ሰው፣ ጉልበት፣ አቅም፣ ሀብት፣ ጊዜ ሊበሉ እንደሚችሉ እነዚህን ሁሉ ሲሰሩ። በእውነትም ድንቅ ስልጣኔ። እንደ ሀገር የግብጽ ፒራሚዶች በአመት እስከ 14 ሚሊዮን ሰዎች እንደሚጎበኙ ይነገራል። 14 ሚሊዮን ቱሪስት በአመት። ይህ እንግዲህ የሚያሳየው ስልጣኔው ምን ያህል አስገራሚ እንደሆነ የሚያሳይ ቁጥር ነው። እውነትም የትልቅ ስልጣኔ ምልክት። ግብጽ የፈርዖኖችና የፒራሚዶች ሀገር። ግብጽ የእንቆቅልሽ ምድር። ሰብስክራይብ ያደረግን ቤተሰብ አበረታቱ።